ሰላም ሰላም እንዴት ከርማችኋል? ወደ ኢትዮ ክላስ ቤተሰቦች በሙሉ ዛሬ ቀጣይ ቪዲዮን ይዘን መጥተናል ማለት ነው። ያው ከዚህ በፊት የነበረውን ቪዲዮ ተመልክታችሁታል። በተለይ ደግሞ ስለ ኢቨንት የሚያነሳ ሀሳብ ነበረ። የዛሬው ቪዲዮአችን ደግሞ ትኩረት የሚያደርገው ኢንፎርሜሽን እንዴት አድርገን ፕሮቫይድ እናደርጋለን፣ በተለይ ደግሞ የተለያዩ አይነት ፕሮዳክቶችን እና ሰርቪሶችን መሰረት ያደረጉ ኢንፎርሜሽኖችን እንዴት አድርገን ተደራሽ እናደርጋለን የሚለውን መረጃ ነው ዛሬ ይዘን የምንመጣው ማለት ነው። ስለዚህ ልክ እንደ አንድ ትልቅ ኮርስ በቲቬት ደረጃ ላይ የሚሰጥ ትልቅ ኮርስ ስለሆነ ከዛ ውስጥ እኛ አጠር አድርገን ነው ወደ እናንተ ይዘንላችሁ የመጣ ነው ማለት ነው። ስለዚህ ማስታወሻውን ዲቴይል በደንብ በመመልከት ለፈተናም ዝግጅት ማድረግ ትችላላችሁ ማለት ነው በዚህ ማስታወሻ መሰረት። ከዛ በተጨማሪ ግን ለዚህ ዩቲዩብ ቻናል አሁንም አዲስ የሆናችሁ ቤተሰቦች ካላችሁ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮ መመልከት እንዲጀምሩ ስንል በአክብሮት እንጠይቃለን። ከዛ በተጨማሪም ደግሞ ቪዲዮ በተመለከተ የሚኖራችሁን አስተያየት ኮሜንት ላይ በማስቀመጥ ለቀጣይ ቪዲዮ እንድንዘጋጅባቸው መልካም ግብዓት እንዲሆንን ዘንድ ልግስናችሁን እንጠይቃለን ማለት ነው። ከዛ በተጨማሪ ያው አሁን በተከታታይነት የተለያዩ ቪዲዮዎች እየተሰሩ ነው ያሉት። ስለዚህ የእናንተን አጋርነት እንፈልጋለን ማለት ነው። ያው ዩቲዩብ ቻናላችን ከተከፈተ ገና የተወሰነ ጊዜ ነው ያለው። የመጀመሪያ ሰሞን ላይ ቪዲዮዎችን ከመልቀቃችን በፊት የተወሰኑ ሰብስክራይበሮችን ቢያንስ እናገኝ የሚል እሳቤ ነበረን። አሁን ላይ ግን የተወሰነ ያው ራሱን በራሱ ዴቨሎፕ እያደረገ ነው ያለው። በተቻላችሁ ፍጥነት እናንተም ያልደረሷቸው ኢንፎርሜሽን ላይ ያላቸው የማህበረሰብ ክፍሎችን ደግሞ ተማሪዎች ኢንፎርሜሽን እንድትሰጡ ስንል በአክብሮት እንጠይቃለን። ወደ ዛሬ ቪዲዮ እንገባለን ማለት ነው። የዛሬን ቪዲዮ አዘጋጅቼ ያቀረብኩላችሁ ማቀርብላችሁ እኔ ኢንስትራክተር ዮሐንስ ነኝ ኦር ጆን። ከቪዲዮ ጋር አብራችሁ እንድትቆዩ በመጋበዝ ወደ ቪዲዮአችን እንገባለን ማለት ነው። ስለዚህ የዛሬ ቪዲዮአችን የሚመለከተው how can we provide information about products or services wherever they were የትኛውም ቦታ ላይ ቢሆኑ ማለት ነው። ስለዚህ እኛ ደግሞ ስፔሻሊ ሆቴልን መሰረት አድርገን እንሄዳለን ማለት ነው። ያው የትኛውም አይነት ዲፓርትመንት ውስጥ ብንገባ ኢንፎርሜሽን ፕሮቫይድ ማድረግ ያስፈልጋል። ስለዚህ ለሁሉም ዲፓርትመንት ይሆናል እና ትኩረት ሰጣችሁ እንድታዳምጡት እንፈልጋለን። ያው ማስታወሻችሁን እዚህ ያለ ያሉትን የተጻፉትን ማስታወሻዎች ለሌላችሁ በደንብ አድርጋችሁ ትመለከቷቸው መልካም ነው። ከዛ ይልቅ ግን እኛ የተወሰነውን ብቻ ማብራሪያ ነው የምንሰጣችሁ። እናንተ ማስታወሻውን መሰረት አድርጋችሁ ሌሎች መጽሐፍቶችን ሪፈረንስ በመመልከት ሪፈር አድርጋችሁ ለተለያዩ አይነት ዝግጅት ለፈተና ሊሆን ይችላል መዘጋጀት ትችላላችሁ። እስኪ ወደ ዛሬ ቪዲዮ እንገባለን ማለት ነው። የዛሬ ቪዲዮአችን የሚያተኩረው ስለ ገለጽኩላችሁ ስለ ኢንፎርሜሽን ነው። ኢንፎርሜሽን ማለት ምን ማለት ነው የሚለውን ነገር ስንመለከት as we know like በተለያየ አይነት መንገድ ፕሮሰስድ ሊደረግ የሚችል ወይ ደግሞ ኦርጋናይዝ ሊደረግ የሚችል የተለያየ አይነት ስትራክቸር ያለው በተለያየ አይነት የአረዳድ ዌይ ምን መሆን የሚችል ነው ፕሬዘንት መሆን የሚችል like ነው ማለት ነው። ይሄ ኢንፎርሜሽን ብለን የምንጠራው ማለት የእሱ አይነት ዳታ ነው ብለን የምንጠራው ኢንፎርሜሽን ብለን የምንጠራው ምን መሆን የሚችል ነው ፕሮሰስ መሆን የሚችል ነው ኦርጋናይዝድ መሆን የሚችል የተለያየ አይነት ስትራክቸር ያለው ፕላስ የተለያየ አይነት ትርጉም ሊሰጠን የሚችል ዳታ ነው ብለን የምንጠራው ኢንፎርሜሽን ብለን የምንጠራው ማለት ነው። ስለዚህ ምንን ሪዲዩስ ሊያደርግልን ይችላል ኢንፎርሜሽን ብለን ስናነሳ ኢንፎርሜሽን ሪዲዩስ ላይክ አንሰርቴኒቲ ያላቸው እንትኖችን አያም ደግሞ ኮንቴክስቶችን ምን ሊያደርግልን ይችላል ማለት ነው ውሳኔ እንድንወስንባቸው ይረዳናል ማለት ነው። ላይክ ለምሳሌ በብዙ አይነት ወይ ጥያቄዎች ሊነሱ ስለሚችሉ ማለት ነው። ለምሳሌ who what where why when and how የሚሉ ጥያቄዎች ይነሳሉ እና ላይክ እንደዚህ አይነት ላይክ አንሰርቴኒቲ ያላቸው እንትኖችን እኛ እዛ ጋር ፕሩቭ እንድናደርግ አለም ደግሞ ምላሽ እንድንሰጥባቸው ይረዳናል ማለት ነው። ይሄ ዳታ ማለት ነው። ኢንፎርሜሽን የምንለው ያ ነው ማለት ነው። ከዛ በተጨማሪ ደግሞ የኢንፎርሜሽን ካራክተሪስቲኮቹ እነማን ናቸው? or what are the key characteristics of information በተለያየ አይነት ዲፓርትመንት ውስጥ ብንሆን ማለት ነው። ስለዚህ የመጀመሪያው የካራክተሪስቲክስ ምንድነው? አኪዩሬሲ ነው። ሁለተኛው ሪሌቫንስ ነው። ሶስተኛው ታይምላይን ነው። አራተኛው ኮምፕሊትነስ ነው። የመጨረሻው ደግሞ ክላሪቲ ነው ማለት ነው። ስለዚህ እነኚህ የኢንፎርሜሽን አንድ ኢንፎርሜሽን ከተባለ እነኚህ ባህሪያቶች አሉ ማለት ነው። ለምሳሌ የመጀመሪያው ነው አኪዩሬሲ ይላል። the information must be correct and relevant ኢንፎርሜሽን ምን መሆን አለበት? ኮሬክት መሆን አለበት ፕላስ ደግሞ ሪሌቨንት መሆን አለበት። የሌለ ነገር አለ ተብሎ መቀመጥ የለበትም። ፕላስ ደግሞ ውሸት የሆነ ነገር እዚያ መቀመጥ የለበትም ማለት። ስለዚህ አንደኛው ይሄ ዳታ ብለን የምንጠራው ደግሞ ከላይ ገለጽኩላችሁ ዲፊኒሽን የምንሰጠው ከሆነ ይሄ መረጃ ወይም ይሄ ኢንፎርሜሽን ምን ብለን እናስቀምጥ ይገባል? that must be accurate መሆን መቻል አለበት ይሄ ኢንፎርሜሽን ማለት ነው። ያ ማለት ቶታሊ እውነታ ላይ መሰረት ያደረገ ቢሆን ተመራጭ ነው የሚሆነው ማለት። ስለዚህ የአኪዩሬሲ አንደኛው ባህሪ ምንድነው? ኢንፎርሜሽን አኪዩሬሲ ነው ብለን እናስቀምጥ ስለሚረዳ። ሌላኛው ደግሞ ሪሌቫንስ ነው። ሪሌቫንስ ላይ ስንመጣ
ላይክ በተለያየ አይነት ኦር ደግሞ በተለያየ አይነት ፍላጎቶች ላይ አሊያም ደግሞ እንትኖች ላይ መሰረት አድርጎ ላይክ እውነታ ላይ መሰረት መቻል አለበት። እዚህ ታይምላይን ላይም ስንመጣ በተመሳሳይ ላይክ አቬይላቢሊቲ መሰረት ያደርጋል ማለት ነው። ኢንፎርሜሽን በሚፈልግበት ሰዓት እና ጊዜ ቦታ ላይ የተቀመጠው ኢንፎርሜሽን ያለው አንዳንድ ጊዜ የማንፈልጋቸው ኢንፎርሜሽኖች ይኖራሉ፣ ጊዜውን ያልጠበቁ ቦታውን የማይዋጁ ማለት ነው። ስለዚህ እሱ መሰረት አድርገን ላይክ በስርዓት ታይምላይንስ መሆን አለባቸው፣ ደግሞ ጊዜያቸውን የጠበቁ መሆን አለባቸው ማለት ነው። ሰው እዚህ ጋር ሰው ለምሳሌ ስለ ሆቴል ከሆነ የሚፈልገው ኢንፎርሜሽን ሆቴልን ብቻ ያማከለ መሆን አለበት ማለት ነው። ስለዚህ የሆቴልን ኢንፎርሜሽን በሚፈልግ ማህበረሰብ ባለበት ኤሪያ ጋር ስለ አካውንቲንግ ወይም ደግሞ ስለሌላ ስለ ዲጂታል ማርኬቲንግ ያለን ደግሞ ስለሌላ አይነት ነገር ባነሳ ኢንፎርሜሽኑ ምን አይደለም ማለት ነው። ታይምላይንስ ማለት ነው። ጊዜውን የጠበቀ ጊዜውን ዋጀ ኦር በጊዜው በፍላጎት እዛ ጋር ያለው ጊዜው ላይ ባለው ማህበረሰብ የሚፈለግ አይነት ኢንፎርሜሽን አይደለም ማለት ነው። ስለዚህ በዛ ልክ መፈለግ የሚችል ኢንፎርሜሽን ታይምላይንስ ኢንፎርሜሽን ብለን እንጠራዋለን። ሌላኛው ደግሞ ኮምፕሌትነስ ብለን የምንጠራው ማለት ነው። ያ ማለት ላይክ በጥሩ ሁኔታ ሰፊሽንት በሆነ አይነት ሌቭል ዲቴይልድ ምን መሆን አለበት ማለት ነው። ፐርፐዙን ወይም ደግሞ ኦብጀክቲቭን ሳይለቅ አላማውን ሳይለቅ ፕሮቫይድ መሆን አለበት ይሄ ኢንፎርሜሽን ማለት ነው። that means the information should be provide sufficient level of detail for the intended purpose ማለት ነው። ለተፈለገበት ፐርፐዝ እና አላማ ለመጣበት ፐርፐዝ እና አላማ ይሄ ኢንፎርሜሽን በስርዓት በብቁ ሁኔታ በአመርቂ ሁኔታ እዛ ጋር መደረግ ያለበት ፕሮቫይድ መደረግ ይችላል። ስለዚህ completeness is the one characteristics of information ማለት ነው። ክላሪቲ መሰረት ስናደርግ ደግሞ አንዳንድ ጊዜ ለአንደርስታንዲንግ ሲስተም ኢዚ ያልሆኑ ኢንፎርሜሽኖች አሉ፣ በጣም ውስብስብ የሆኑ ማለት ነው። ያ ነገር መስተካከል መቻል አለበት ማለት ነው። ስለዚህ እነኚህ ሀሳቦች በሙሉ እዚህ ጋር የዘረዘርናቸው አኪዩሬሲ፣ ሪሌቫንስ፣ ታይምላይንስ፣ ኮምፕሌትነስ እና ክላሪቲ ካራክተሪስቲኮች ናቸው ማለት ነው። የኢንፎርሜሽን ካራክተሪስቲኮች ናቸው ማለት ነው። ስለዚህ እነሱን በደንብ አድርገው መመልከትና መቃኘት ያስፈልጋል ማለት ነው። ከዛ በተጨማሪ ደግሞ ላይክ በቀጣይነት የምንመለከተው ሀሳብ የሚሆነው የፕሮቫይዲንግ ኢንፎርሜሽን ሲስተማችን እንዴት ነው፣ ዌይስ ኦፍ ፕሮቫይዲንግ ኢንፎርሜሽን እንዴት አድርገን ነው ፕሮቫይድ የምናደርገው ኢንፎርሜሽን የሚለውን ነገር እንመለከታለን ማለት ነው። ስለዚህ ከዛ በፊት ግን በላይክ እነኚህን ካራክተሪስቲኮች በደንብ አድርገን ዲፋይን ካደረግን እነኚህን በስርዓት ይሄ የኢንፎርሜሽን ባህሪ ነው ብለን የምናስቀምጠው ከሆነ መገለጫዎቹ ናቸው ኢንፎርሜሽን ለመባል እነኚህን ነገሮች እዚህ ጋር ልክ እንደ ክራይቴሪያ መያዝ አለበት ብለን ካነሳን በዚህ አይነት መሰረት ያለን ኢንፎርሜሽን ነው በምን አይነት ወይ ፕሮቫይድ እናደርጋለን የሚለው ማለት ነው። ወደ ቀጣዩ ስቴጅ የምንገባው ማለት ነው። ስለዚህ ወደ ቀጣዩ እንገባለን ማለት ነው። ዌይስ ኦፍ ፕሮቫይዲንግ ኢንፎርሜሽን ላይ ስንመጣ እዚህ ጋር ያስቀምጥኩላችሁ ወደ 6 የሚጠቀሱ ሀሳቦች አሉ ማለት ነው። ቀጣዩም ላይ ያለ ስለሆነ ማለት ነው። ስለዚህ የመጀመሪያው ምንድነው ዌብሳይቶችን በመጠቀም ኢንፎርሜሽን ፕሮቫይድ ማድረግ እንችላለን። ላይክ እኔ እዚህ ጋር አጠራጣሪ አስቀምጬላችኋለሁ። እንዲረዳችሁ ግን ከጎኑ ደግሞ የተወሰኑ ማብራሪያዎችን አስቀምጬላችኋለሁ። ለምሳሌ ዌብሳይት ስንል እነማንን ልንጠቀም እንችላለን ስንል እዚህ ጋር ያስቀምጥኳቸው ሀሳቦች አሉ። ያ ማለት ዳውንሎዴብል የሆኑ ብሮሸሮች ሊኖሩ ይችላሉ፣ ዳታ ሽቶች ሊኖሩ ይችላሉ፣ ከስተመር ሪቪዎች ሊኖሩ ይችላሉ፣ የመሳሰሉት እዚህ ጋር ብሎግ ፖስቶች ሊኖሩ ይችላሉ፣ አርቲክሎች የመሳሰሉት እዚህ ጋር የዘረዘርኩላችሁ ሀሳቦች በሙሉ ዌብሳይትን ተጠቅመን ኢንፎርሜሽን ፕሮቫይድ የምናደርግባቸው መንገዶች ናቸው። ሁለተኛ ላይ ደግሞ ማርኬቲንግ ማቴሪያልን ተጠቅመን ራሱን ችሎ ምን ማድረግ እንችላለን? ፕሮቫይድ ማድረግ እንችላለን ኢንፎርሜሽን ማለት ነው። ለምሳሌ ብሮሸሮችን እንጠቀም እንችላለን፣ አድቨርታይዝመንት እንጠቀም እንችላለን፣ ላይክ ፕሪንትድ የሆኑ ኦንላይኖችን ቲቪ፣ ራዲዮ ተጠቅመን ምን ማድረግ እንችላለን? ፕሮሞት ማድረግ እንችላለን ማለት ነው። ሌላኛው ኢሜል ማርኬቲንግ ሲስተም ተጠቅመን ላይክ ምን ማድረግ እንችላለን? ፕሮቫይድ ማድረግ እንችላለን። አሁንም ሌላኛው ሶሻል ሚዲያ፣ ሌሎች አድቨርታይዝመንት ሲስተሞች በተመሳሳይ አብዛኞቹ ላይክ የምናውቃቸው ስለሆኑ ነው፣ መደጋገም እንዳይሆንብን ነው። ግን ሜንሊ ልክ እንደ ፖይንት እናነሳቸው አንደኛው ዌብሳይትን ተጠቅመን ፕሮቫይድ ማድረግ እንችላለን ኢንፎርሜሽን፣ ሁለተኛ ማርኬቲንግ ማቴሪያሎችን ተጠቅመን ኢንፎርሜሽን ፕሮቫይድ ማድረግ እንችላለን፣ ሶስተኛ ሴልስ ቲሞችን መሰረት አድርገን ፕሮቫይድ ማድረግ እንችላለን። ያ ማለት ዳይሬክት ኢንተራክሽን ዊዝን ሴልስ ሪፕሬዘንታቲቭ ማለት ነው። ሴልስ ቲም ላይ ስንመጣ እዚህ ጋር ሁሉም ባለድርሻ አካላት እዚህ ጋር ያሉት በሙሉ ምን መሆን ይችላሉ ማለት ነው። ላይክ እዛ ጋር ተሳታፊ የሚሆኑ ባለድርሻ አካሎች ከሴልስ ጋር በተገናኘ የሴልስ ውክልና ያላቸው ማከናወን የሚችሉ መተግበር የሚችሉ አካላቶችን በመጠቀም ከነሱ ጋር ውዝን ደም ማለት ነው ኮሚኒኬት በመደራረግ ኢንፎርሜሽኑ ፕሮቫይድ ማድረግ ይቻላል። ሌላኛው ፕሮዳክት ዲሞንስትሬሽን ነው። ሌላኛው በተመሳሳይ ሴልስ ሪፕሬዘንታቲቮች የምንላቸው እዚህ ጋር ያሉት ባይዘዌ የተለያየ አይነት ሽያጭ በተለይ የሚሰማሩ የሽያጭ ልምድ ያላቸው ትሬኒንጉን የወሰዱ አቢሊቲው ያላቸው ፕላስ ሰክሰስ የሆኑ ግለሰቦች ናቸው። እዚህ ጋር ሴልስ ሪፕሬዘንታቲቭ የምንላቸው ሴልስ ቲሙ ላይ በተመሳሳይ ሁኔታ እነማን ተጠቅመው ሊሆን ይችላል? ስልክ በመጠቀም ሊሆን ይችላል፣ ኢሜል በመጠቀም ሊሆን ይችላል። አሁንም ሴልስ ቲም ራሱን ችሎ ኢንፎርሜሽን ፕሮቫይድ ሊያደርግልን ይችላል ማለት ነው።
ከዛ አራተኛው ሀሳብ ደግሞ የሚሆነው ከስተመር ሰፖርት ነው። ከስተመር ሰፖርትን በመጠቀም ኢንፎርሜሽን ፕሮቫይድ ማድረግ ይችላል። ለምሳሌ ላይቭ ቻት ላይ ኢንፎርሜሽን ፕሮቫይድ ማድረግ እንችላለን። ፎን ሰፖርት ማድረግ እንችላለን። ኢሜል ሰፖርት ማድረግ እንችላለን። ሰልፍ ሰርቪስ ኖሌጅ ቤዝ የሆኑ ኢንፎርሜሽን ፕሮቫይድ ሲስተሞችን ማድረግ እንችላለን። ፕላስ ደግሞ የሚረዱ ሌሎች ዶክመንቴሽን ሲስተሞች ካሉ ዶክመንቶች ካሉ እነሱን ሼር በማድረግ ምን ማድረግ እንችላለን? ፕሮቫይድ ማድረግ እንችላለን ማለት ነው። አይ ቲንክ ግልጽ የሆነ ይመስለኛል። እና ስድስተኛው ሀሳባችን አምስተኛው ሀሳባችን ደግሞ የሚሆነው ፕሮዳክት ፓኬጂንግ። ይሄ ፕሮዳክት ፓኬጂንግ ስንል ኢንፎርሜሽን በተለያየ አይነት ሁኔታ ውስጥ መደረግ ይችላሉ፣ ተቀናጅተው ሊሰጡ ይችላሉ። እና በተለያየ አይነት ኢንፎርሜሽን ፓኬጆች ወይ ደግሞ ይዘቶች ምን ማድረግ እንችላለን? ኢንፎርሜሽኖችን መስጠት እንችላለን ማለት ነው። ሌላኛው ኢቨንት ነው። የተለያየ አይነት ኢቨንቶች ላይ ኢንፎርሜሽን ተደራሽ ማድረግ እንችላለን። ለምሳሌ ትሬድ ሾዎች ላይ ሊሆን ይችላል፣ ኮንፈረንስ ላይ ሊሆን ይችላል። ኢንፎርሜሽን ፕሮቫይድ ልናደርግ የምንችለው ዌቢናር ላይ ነው፣ ኦንላይን ፕሬዘንቴሽን ላይ ሊሆን ይችላል፣ ፕሮዳክት ላውንች ኢቨንቶች ላይ ሊሆን ይችላሉ። ኢንፎርሜሽን ፕሮቫይድ ልናደርግ የምንችለው ማለት ነው። ሶ ይሄን እነኝን ሀሳቦች ስድስቱንም ሀሳቦች ምንድናቸው? ዌይስ ኦፍ ፕሮቫይዲንግ ኢንፎርሜሽን ናቸው። ዶንት ፎርጌት ዳት። እሺ እነሱን እንዳትረሷቸው። ዶንት ፎርጌት ዳት አደራ። ምክንያቱም በተለይ ደግሞ የኔ ተማሪዎች ፈተና ላይ ዲቴል ስለሚመጣ በማድረጋችሁ ትመለከቱት መልካም ነው። ቀጣይ ላይ ደግሞ ያለው ሀሳብ የሚሆነው ምንድነው? ላይክ በዚህ አይነት ወይ ፕሮቫይድ ካደረግን ኢንፎርሜሽን ዋት ዘ ሪዛልቱ ምንድነው? ዳት ሚንስ አድቫንቴጃችን ምንድነው? ጉድ የሆነ ኢንፎርሜሽን ፕሮቫይድ ማድረጋችን አድቫንቴጁ ምንድነው የሚለውን ነገር እናነሳለን ማለት ነው። ሶ ይሄ ፕሮቫይድ ጥሩ የሆነ ኢንፎርሜሽን ጉድ በሆነ አይነት ወይ ፕሮቫይድ ማድረጋችን ምንድነው አድቫንቴጁ የሚለውን ነገር ስናነሳ እዚህ ጋር የዘረዘርናቸው ሰባት ሀሳቦች አሉ ማለት ነው። ስለዚህ እነዚህ ሰባቱም ሀሳቦች እንትናቸው ኦብጀክቲቫቸው ምንድነው የሚለውን ነገር ስናነሳ አንደኛ ላይክ በጉድ አይነት ወይ ኢንፎርሜሽን ፕሮቫይድ ካደረገን ምን እናደርጋለን? ሴልስን ኢንክሪዝድ እናደርጋለን ቶታሊ። ያ ማለት የሴልስ ሁኔታችን ምን መሆን ይችላል? መጨመር ይችላል፣ ጥሩ መሆን ይችላል። ስለዛ ኢቭን ኢፍ ፕሮዳክት መረጃ የሌላቸው ሰዎች ካሉ መረጃው ስላላቸው መጥተው ያን ፕሮዳክት ያገኙታል። ሴልስ ሬታችን ከፍ እያለ ይመጣል ማለት ነው። ሶ ኢንፎርሜድ ከስተመርስ አር ሞር ላይክሊ ቱ ሜክ ኤ ፐርቼዝ ማለት ነው። ዳትስ ዋይ አሁን የተናገርኩት ማለት ነው። ሌላኛው ደግሞ ኢምፕሩቭድ ከስተመር ሳቲስፋክሽን። ኢምፕሩቭድ ከስተመር ሳቲስፋክሽን ላይ ስንመጣ ላይክ የደንበኞቻችን የእርካታ መጠን ከፍ ማድረግ እንችላለን። ከስተመርስ who understand the products are more likely to be happy with it። አብዛኞቹ ስለዚህ ፕሮዳክቶች መረጃውና ኢንፎርሜሽን ያላቸው ሰዎች በሙሉ ይህን ፕሮዳክት በመጠቀማቸው ደስተኛ ነው የሚሉት። ምክንያቱም they have their knowledge ነው፣ ኢንፎርሜሽን አላቸው፣ ስለዛ ነገር እውቀቱ አላቸው፣ ስለዛ ነገር አድሬስ ተደርጓል ማለት ነው። ስለዚህ based on that it may be ማለት satisfied ይሆናሉ ማለት ነው። ሌላኛው reduce customer support costs ነው። ብዙ ጊዜ ደግሞ የምናወጣቸውን ኮስቶች ምን እናደርጋለን? እንቀንሳለን ማለት ነው። ያ ማለት when informed customers require less assistance። ለምሳሌ አሁን ላይክ ማገዶ አይፈጁም የሚለውን አማርኛ እንጠቀሙ እዚህ ጋር። ብዙ ጊዜ ላይክ ከስተመሮችን ለመርዳት ወይ ደግሞ ኢንፎርሜሽን ለነሱ ለመናገር ምን ለማድረግ ምናምን ነገር አይፈጅብንም። በቃ ጊዜም ሰዓት የምናወጣው ወጪ ይቀንስልናል። ምክንያቱም they know us፣ በቃ እኛን ያውቁናል። በስርዓት አድርገን ስለኛ ኢንፎርሜሽን ፕሮቫይድ ተደርጎላቸዋል። ስለዚህ ምን አይኖርም ማለት ነው። የዛ ጋር ያለው የአሲስታንት ሲስተሙ ዝቅተኛውን አሲስታንት ሲስተም ነው የሚፈልጉት። በቃ ምክንያቱም የሆነ ኢንፎርሜሽን አላቸው፣ ቤዝ አላቸው። ስለዚህ የተወሰነ ነገር ነው ሰፖርት የምናደርጋቸው ማለት ነው። ያንን ምን ብለን እንጠራዋለን? ሪዲዩስ ከስተመር ሰፖርት ኮስት ብለን እንጠራዋለን ማለት ነው። ሌላኛው ኢንሃንስድ ብራንድ ሬፑቴሽንስ ነው። ያ ማለት ፕሮቫይድ accurate and helpful information building trust and credibility ማለት ነው። ለምሳሌ አንዳንድ ጊዜ ስናመጣው ላይክ ብራንዲንግ ከፍ ያደርግልናል እና ደንበኛው በተመሳሳይ ሁኔታ በተለያየ አይነት ጊዜ ውስጥ እንኳን ቢሆን ከኛ ጋር ሎያል ሆነ ከስተመር ሆኖ እኛ ጋር እየመጣ ያንን ፕሮቫይድ ኢንፎርሜሽን ፕሮዳክት እንዲጠቀም ያደርገዋል። በተደጋጋሚ የኛን ፕሮዳክት ብቻ እየመጣ ጌን እንዲያደርግ ኦፖርቹኒቲዎች እንዳለ ይከፍትለታል ማለት ነው። እና ትረስትን ቢውልድ ያደርጋል። በማህበረሰብ ውስጥ ትረስትን ቢውልድ እናደርጋለን። ይሄ የሆነው በምንድን ነው? ትክክለኛ ኢንፎርሜሽን ፕሮቫይድ ስላደረገን ነው፣ ስለሰጠን ነው። ሌላኛው ኮምፒቲቲቭ አድቫንቴጅ ነው። እኛ በምንሰራው ቢዝነስ እኛ ባለንበት ሎኬሽን ላይ በጣም ደሴም አስወደን ማለት ነው ከኛ ጋር ተመሳሳይ የሆነ ቢዝነስ ውስጥ ያሉ ግለሰቦች አሉ። ከነሱ ጋር የመወዳደር ሁኔታችንን ከፍ ያደርገዋል። ኮምፒቲቲቭ አድቫንቴጅ የሚለው ክሊር ኤንድ አክሰሲብል ኢንፎርሜሽን ካን ቢ ዲፈረንሺየት ኤ ፕሮዳክት ፍሮም ኮምፒቲተርስ። እኛ ሶዛ ኤሪያ ላይ የመወዳደር እድላችን ከፍተኛ ነው። የኛ ፕሮዳክት በተለያየ አይነት የልዩነት ደረጃ የመቀመጥ እድሉ ከፍተኛ ነው። ስትሮንገር ከስተመር ሎያሊቲ ላይ በጣም የሆነ ጠንካራ የሆነ የታማኝ የሆኑ ደንበኞችን እኛ ጋር ማፍራት እንችላለን። ሳቲስፋይድ ከስተመርስ አር ሞር ላይክሊ ቱ ቢካም ሪፒት ባየርስ። የረኩ ደንበኞች ወይም ደግሞ ደስተኛ የሆኑ ደንበኞች ብዙ ጊዜ በተደጋጋሚ መጥተው የእኛን ፕሮዳክት የመጠቀም ፕሮባቢሊቲያቸው ይጨምራል። ያ የሆነበት ምክንያት ምንድነው? ሎያሊቲ ቢውልድ ስለተደረገ ነው ማለት ነው። ሌላኛው ኢንፎርምድ ዲሲሽን ሜኪንግ ነው። ላይክ ዲሲሽን ሜኪንግን ኢንፎርም እንድናደርግ ይረዳል። ያ ማለት helps customers to decide better
what will be the best product for them ለነሱ የትኛው ፕሮዳክት ምርጥ እንደሆነ የትኛው ጥሩ እንደሆነ እንዲወስኑ ይረዳቸዋል። ለምን ዌል ፕሮቫይድ አድርገንላቸዋል ኢንፎርሜሽን ስለ ሁሉም ፕሮዳክት እዛ ጋር ኢንፎርሜሽን በስርዓት ከነገርናቸው ለነሱ የሚሆናቸው ራሳቸው ያውቁታል። that means ኢንፎርሜድ ዲሲሽን ሜኪንግ እነሱ ውሳኔ ለመወሰን አይቸገሩም ማለት ነው። ስለዚህ አድቫንቴጆቹ እነኚህ እዚህ ጋር አስቀምጥናቸው ዋይድሊ the main advantage of providing good information ብለን ሊስት ማድረግ እንችላለን ማለት ነው። ሶ ሌላኛው ደግሞ ምንድነው ላይክ አሁን ቅድም ስገልጽላችሁ የነበሩ ሀሳቦች አሉ። that means ፕሮቫይድ የምናደርግባቸው ኢንፎርሜሽኖች አሉ። በዚህ አይነት ወይ ፕሮቫይድ እናደርጋለን ካለን በዚህ አይነት ወይ ፕሮቫይድ ካደረግን በተለይ ለመመለስ ያህል ወደኋላ እንመለከታቸውና ተመልሰን ላይ እነኚህ ማለት ነው ከስተመር ሰፖርት፣ ፕሮዳክት ፓኬጂንግ፣ ኢቨንት ፕላስ ደግሞ ከዛ ዌብሳይት፣ ማርኬቲንግ ማቴሪያል፣ ሴልስ ቲም ብለን ያየናቸው አሉ አይደለ? እነሱን ብቻ ሳይሆን እነኚህ ምን ናቸው? ፕሮቫይድ ኢንፎርሜሽን ዌዮች ናቸው አይደለ? ወይ ናቸው። ሶ በዚህ አይነት ወይ ምን አይነት ስትራቴጂ መጠቀም አለብን ነው ዋናው ሀሳብ። ስለዚህ በዚህ አይነት እነኚህን ዌዮች የምንጠቀም ከሆነ ስትራቴጂ ማስቀመጥ አለብን። ለምሳሌ ዌብሳይትን የምጠቀም ከሆነ ምን አይነት ስትራቴጂ ተጠቅሜ ነው ዌብሳይት ላይ ኢንፎርሜሽን ፕሮቫይድ የማደርገው? ማርኬቲንግ ማቴሪያል የምጠቀም ከሆነ የማርኬቲንግ ማቴሪያል ወይ መንገድ ነው ኢዝ ላይን ነው። ስለዚህ ይሄ ላይን የምጠቀም ከሆነ ምን አይነት ስትራቴጂ ተጠቅሜ ነው አሁን ደግሞ ፕሮቫይድ ማድረግ ኢንፎርሜሽን ነው። እናውቀዋለን መስመሩ ላይኖቹ ወይዎቹ እነኚህ እንደሆኑ ስድስቶቹ እንደሆኑ ሜንሊ ሊስት አድርገናቸዋል። እነኚህን ላይኖች ስንገባ እኛ ኦፕሬሽናል አክቲቪቲዎችን ደግሞ የምንሄድበት ስትራቴጂ ያስፈልገናል እና እነኛ ስትራቴጂዎች ደግሞ እነማን ናቸው የሚለውን ነገር ደግሞ እንመለከታለን ማለት ነው። ስለዚህ ወደ እነኛ ስትራቴጂዎች እንገባለን ማለት ነው። ሶ እነኛን ስትራቴጂዎች ስንመለከታቸው like strategies for providing information about a service or product ነው። ስለ ፕሮዳክታችን or ስለ ምርታችን አለያም ስለምንሰጣቸው አገልግሎቶችና አገልግሎቶች ኢንፎርሜሽን ፕሮቫይድ ለማድረግ የምንጠቀምባቸው ስትራቴጂዎች ምንድን ናቸው ነው። እዚህ ጋር ያሉትን ኤክስፕላኔሽናቸውን እናንተ በደንብ አድርጋችሁ መመልከት ይኖርባችኋል። እኔ ግን ቀለል አድርገን ከሚኖረን ጊዜ ማኳያ ምን ማድረግ እንችላለን? ሜን ሀሳቦችን ብቻ ተናግረን እናልፋለን ማለት ነው። ላይክ ለመረዳት በጣም ቀላል ስለሆነ ከጎን ያስቀመጥኩላችሁ ዲስክሪፕሽኖች እናንተ ቀስ እያላችሁ ማቴሪያል በመመልከት መረዳት ትችላላችሁ። አንደኛው ምንድነው ስትራቴጂያችን አይደንቲፋይ ዘ ታርጌት ኦዲየንስ ነው። ቤዚክሊ ባይ ዘ ዌይ ሂር ዘ ሜን ቲንግስ ነው ዘ ፈርስት ስቴጅ ላይ የምናስቀምጠው ነገር ነው። ላይ ታርጌት ኦዲየንሳችን እዚህ የማናውቀው ከሆነ አይደንቲፋይ የማናደርገው ከሆነ ለማን ነው የምንሄደው ነው። ይሄን ፕሮዳክት ይዘን ለማን ነው የምንሄደው? ይሄን ሰርቪስ ይዘን ለማን ነው? የዚህን ሰርቪስ ፕሮዳክት ኖሌጅ የዚህን ፕሮዳክት ኦር ሰርቪስ መረጃ ለማን ነው የምትናገሪው? ተደራሽ ነው የምትሆኝለት ግለሰብ አይደል? ሶ ያ ተደራሽ የምትሆኝለት የከስተመር ብሎኪንግ የቱ ጋር ነው ያለው? ታርጌት ኦዲየንስሽ ማን ነው? አይደንቲፋይ መደረግ አለበት። that means to understand their needs ነው ፍላጎታቸውን ለማወቅ ኢንተረስታቸውን ለማወቅ እና ሌቭል ኦፍ ኖሌጃቸውን ለማወቅ ግዴታ አይደንቲፋይ መደረግ አለበት። ማለት ይሄ ታርጌት ኦዲየንሳችን ማለት ነው። ምክንያቱም በእርግጠኝነት ነው የምነግራችሁ አሁን እዛ ጋር ሄደን እነሱ ያሉበት ሌቭል ኦፍ ኖሌጅ እና እኛ ኢንፎርሜሽን ፕሮቫይድ የምናደርገው መጻፍና ማንበብ ለማይችል እዛ ጋር ላለ ግለሰብ እንሂድና ብሮሸር ብትበትኝ እዛ ጋር ስላንቺ ፕሮዳክት ኢንፎርሜሽን ለማቅረብ ለምሳሌ ከላይ ጠቀስኩላችሁ ዌዮች አሉ አይደል? እነኛ ዌዮች ተጠቅመን ለምሳሌ ብሮሸር ይለናል፣ ፍላየር ይለናል። እነኛን ሲስተሞች ወይ ተጠቅመን ሄደን በተን ስትራቴጂ ላይ ስንመጣ ግን ምን አላለም? ሌቭል ኦፍ ኖሌጃቸውን አላወቅንም። ያሉበትን የእውቀት የመቀበል አንደርስታንዲንግ ሌቭላቸውን አልተረዳንም። ስለዚህ ምን ማድረግ አንችልም ማለት ነው። በስርዓት አንደርስታንድ ሊያረጉት ላይ አይችሉም። እኛም ጭምር ፍላጎታቸውን በስርዓት ልናውቀው አንችልም። ስለዚህ ምን መደረግ አለበት? የታርጌት ኦዲየንሳችን በስርዓት አይደንቲፋይ መሆን አለበት። ኔክስት ላይ ደግሞ ምን መሆን አለበት ማለት ነው? ዲተርማይን ኪ ሜሴጅ እኛ ልናስተላልፍ የፈለግነው ትክክለኛ ኢንፎርሜሽን ማን ነው? እሱ በስርዓት ዲተርማይን መደረግ አለበት። ስትራቴጂ አንደኛ ምንድነው? ኪ ሜሴጃችንን ዲተርማይን ማድረግ አንደኛ ስትራቴጂ ነው። ያ ማለት ፎከስድ ኦን ዘ ሞስት ኢምፖርታንት ፊቸርስ ኤንድ ቤኔፊት ኦፍ ዘ ፕሮዳክት ኦር ሰርቪስስ የዛ ፕሮዳክት ፊቸሩ እና ቤኔፊቱ ዋናው የሰርቪሱ ምንድን ነው ለይተን ማስቀመጥ ኪ የምንላቸው ነገሮች። ሌላኛው ቹዝ ዘ ራይት ቻናልስ ትክክለኛ የሆነ ዲስትሪቢዩሽን ቻናል ደግሞ መምረጥ ራሱን ይቻላል። ማለት ምን መምረጥ አለብን? ኢፌክቲቭ የተባለ ላይክ በጥሩ ሁኔታ ታርጌት ኦዲየንሳችን ጋር መድረስ የሚያስችለን አይነት ቻናል መምረጥ አለብን። ወደ ዌብሳይት ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ ሴልስ ቲም ሊሆን ይችላል፣ አይታወቅም። ብቻ ትክክለኛው መምረጥ ያስፈልገናል። አንደኛው ስትራቴጂያችን ትክክለኛ የሆነ ቻናል መምረጥ መቻላችን ነው። ሌላኛው ስትራቴጂ የሚሆነው ምንድነው? ሃይ ኳሊቲ ኮንቴንትን ክሬት ማድረግ ነው። ማለት አኪዩሬት የሆነ ክሊር የሆነ ኢንጌጂንግ ማድረግ የሚችል ኢንፎርሜሽን ምን ማድረግ አለበት? ዴቨሎፕ ማድረግ አለበት። ሌላኛው ኦፕቲማይዝ ፎር ሰርች ኤንጂን ነው። የተለያዩ አይነት ኪወርዶችን መጠቀም መቻል አለብን። ለምን? ደንበኞቻችን በስርዓት እንዲረዱ ይችላል። ፕላስ ደግሞ ኦንላይን ላይ ሊሆን ይችላል። አሊያም ደግሞ የተለያየ አይነት ኢንፎርሜሽን እነሱ ፋይንድ አድርገው እኛን የሚያገኙበት ይላል። ለምሳሌ ይሄን ቪዲዮ ስለቀው ሁሉም ሰዎች ይሄንን ኢንፎርሜሽን እንዲያገኙት ኪ በቃ
ወሳኝ የሚባል ሰዎች ኢቭን ኢፍ ሰርች አድርገው በቀላሉ ሊያገኙት የሚችሉት አይነት ሲስተም መጠቀም አለብኝ። ያለበለዚያ በቀላሉ ሊያገኙት አይችሉም ማለት ነው። ያ ዳትስ ዋይ ኦፕቲማይዝ ፎር ሰርች ኢንጂን የምንለው እሱን ነው ማለት ነው። ሌላኛው ደግሞ ዩዝ ቪዥዋልስ ነው። ያ ማለት ላይክ በኢሜጅ ሊሆን ይችላል፣ በቪዲዮ ሊሆን ይችላል፣ ኦር ደግሞ ኢንፎግራፊክ ሊሆን ይችላል። በተለያየ አይነት ሲስተም ምን ቪዥዋሊቲ ዴቨሎፕ ማድረግ ያስፈልጋል። እሱኛው አንደኛው ስትራቴጂያችን ነው። ሌላኛው ቢ ኮንሲስተንት ነው። ኮንሲስተንሱን ኦር ደግሞ ይሄ ሜንቴን ማድረግ አለብን። ብራንድ ቮይስ ኤንድ ሜሴጂንግ ሲስተሙን ከብዙ አይነት ቻናል አኳያ ምን ማድረግ ያለብን ሜንቴን ማድረግ አለብን። ኮንሲስተንት ሊኖረው ይገባል ማለት ነው። ሶ ሌላኛው ደግሞ ስንመጣ በዛው ስር የምንመለከተው ሀሳብ አይ ቲንክ ለእናንተ የሚታያቸው ይመስለኛል። የመጀመሪያው ሀሳብ ዩዝ መልቲፕል ቻነልስ ነው። የተለያዩ መልቲፕል ቻነል ማለት በአንድ አይነት ሲስተም ብቻ ኢንፎርሜሽን ይዘን ለመሄድ አለመሞከር መቻል ማለት ላይክ መልቲፕል የሆኑ ቻነሎችን መጠቀም መቻል ያስፈልጋል። ሌላኛው ፐርሰናላይዝ ዘ ኢንፎርሜሽን ነው። ኢንፎርሜሽኖችን ምን ማድረግ ያስፈልጋል? ፐርሰናላይዝ ማድረግ ያስፈልጋል። that means tailor the information to the specific needs and interests of individual customers ይላል። ማለት ፐርሰናላይዝ ዌብሳይት ኮንቴንቶች ሊሆኑ ይችላሉ፣ ታርጌት ኢሜይሎች ሊሆኑ ይችላሉ። ምን ማድረግ ያስፈልጋል? ፐርሰናላይዝ ማድረግ ያስፈልጋል። ይሄኛው አንደኛው ስትራቴጂያችን ነው። ሌላኛው ደግሞ ምንድነው? ፊድባኮችን ጋዘር ማድረግ መቻል ወሳኝ የሆነ ስትራቴጂያችን አንደኛው ብዙ ጊዜ ላይጠቅመን ነው ደግሞ ላንረዳው እንችላለን። ግን ላይክ ፊድባኮችን ምን ማድረግ ያስፈልጋል? ጋዘር ማድረግ ያስፈልጋል ማለት ነው። ስለዚህ ላይክ እሱን ጋዘር ለማድረግ ደግሞ ላይክ ከስተመሮችን ምን ማድረግ ያስፈልጋል? መጠየቅ ያስፈልጋል። ስለዚህ ጋዘር ፊድባክ ወሳኝ የሆነ ነገር ነው ማለት ነው። ከዛኛው በተጨማሪ ደግሞ ምንድነው? ሜጀር ሪዛልትስ ነው። ላይክ ሪዛልቶችን ምን ማድረግ መቻል ነው? ሜጀር ማድረግ ያስፈልጋል ማለት ነው። ስለዚህ ላይክ ሪዛልቶችን በደንብ አድርገን ሜዠር ማድረግ ያስፈልጋል ማለት ነው። የተለያዩ ሜትሪክሶች ስለሚኖሩ ማለት ነው። ላይክ ሌላኛው ደግሞ ኤቢ ቴስቲንግ ሲስተም ሊኖር ይገባል። ማለት የተለያየ አይነት ቨርዥን ብንጠቀም መልካም ነው። ማለት ወደ ደንበኞቻችን የምንደርስበት መረጃ ይዘን የምንሄድበት ወይ የተለያየ አይነት ፕሮሰስ ብንጠቀም፣ ዲፈረንስ የሆኑ ሄድላይኖችን ብንጠቀም፣ ወር ደግሞ የተለያየ አይነት ኮልስ አክሽኖችን ብንጠቀም ምናምን ነገር መልካም ነው እና ላይክ ይሄ የተለያየ አይነት ቨርዥን ያላቸው እንትኖች ቴስቲንግ ሲስተሞች ብንጠቀም መልካም ነው። አንድ ላይ ብቻ ችክ ብለን ባንቀመጥ መልካም ነው። ሶ ሌላኛው ኪፕ ኢንፎርሜሽን አፕዴት ነው። ሬጉላር የሆነ ሪቪው ያስፈልገናል። ላይክ ዴይሊ ኮንሲስተንሲውን በጠበቁ አይነት ሁኔታ ኢዛት አኩሬት የሆነ ኢንፎርሜሽን እዛ ጋር ያለው የሚለው ነገር ኢንሹር ለማድረግ ትክክለኛውን ኢንፎርሜሽን ፕሮቫይድ ለማረጋገጥ ሬጉላሪቲውን የጠበቀ ሜንቴን ሲስተም ያስፈልገናል። የአፕዴቲንግ ሲስተም ያስፈልገናል ዴይ ቱ ዴይ ማለት ነው። ሌላኛው ፕሮቫይድ ትሬኒንግ ነው። ትሬኒንጎችን ኦር ስልጠናዎችን መስጠት ይቻላል ማለት ነው። ማለት የተለያየ አይነት ለምሳሌ እዚህ ጋር የሚለው ፎር ኮምፕሌክስ ፕሮዳክትስ ኦር ሰርቪስስ ኦፈር ትሬኒንግስ ቱ ሄልፕ ከስተመርስ ለርን ሃው ቱ ዩዝ them effectively። ብዙ ጊዜ አንዳንድ ጊዜ ውስብስብ የሆኑ ፕሮዳክቶች ይኖራሉ ከአጠቃቀምና ከዩዚንግ ሲስተም አኳያ ማለት ነው። እነሱን መሰረት አድርጎ በስርዓት ምን ማድረግ ያስፈልጋል ማለት ነው። ኢንፎርሜሽኖችን ኢፌክቲቭሊ ማለት ነው አፕላይ በአዋጭ አይነት ሁኔታ በጥሩ አይነት ሁኔታ ስልጠና መስጠት ያስፈልጋል። ስለዛ ማለት ነው መረጃ ኢንፎርሜሽን ስልጠና መስጠት ያስፈልገናል ማለት ነው። ሶ አጠቃላይ ኢንፎርሜሽናችን መሰረት አድርገን ወይ ደግሞ how can we provide information about products or services to the customer የሚለው ሐሳብ መሰረት አድርገን ከብዙ በጥቂቱ ባጭሩ በዚህ ልክ እንድንረዳ ሆኖ አዘጋጅቼላችኋለሁ ማለት ነው። ሶ ከዚህ በተጨማሪ የምንፈልጋቸው ሌሎች ቪዲዮዎች ካሉ እንዲሰሩልን ይሄንን መሰረት አድርገን ዲቴል እንድንገባበት የምትፈልጉት ሐሳብ ካለ መልካም በኮሜንት ሴክሽን ላይ በመጻፍ የተሰማችሁን ማስቀመጥ ትችላላችሁ። ከዛም ያው በሂደት በቀጣይ አዘጋጅቼ ማቀርብላችሁ ይሆናል ማለት ነው። ይሄን ቪዲዮ አዘጋጅቼ ያቀርብኩላችሁ እኔ ኢንስትራክተር ጆን ነኝ። ስለነበረን ቆይታ በጣም እያመሰገንኩኝ ማለት ነው። በተለይ የኔ ተማሪዎች ይሄንን ማቴሪያል በደንብ አድርጋችሁ ዲፕ አድርጋችሁ እንድትመለከቱት እየጋበዝኩኝ ለቀጣይ ቪዲዮ እስከምንገናኝ ድረስ ይሄን ቻናል ሼር እያደረጋችሁ ኢንፎርሜሽን ላልደረሳችሁ ሰዎች ኢንፎርሜሽን እያደረሳችሁ እንድትጠብቁኝ መልእክቴን አስተላልፋለሁ። መልካም ጊዜ ይሁንላችሁ።